አንድ ሊስትሮ የሚሰራ ልጅ የጎዳና ተዳዳሪዎች ቤንዚን ሲስቡ ያያል። እነሱ እንግዲህ ለብርድ እያሉ ቤንዚን ይስባሉ እና ከዛ በኋላ እኔስ ለምን አልሞክረውም ይልና ቤንዚኑን ይገዛና እቤት ይወስድና ግጥም አድርጎ ይጠጣል። ከዛ በኋላ በቃ በዛ የተነሳ ይሞታል። በኋላ በአካባቢው ያሉ ሰዎች አባቱን ይጠሩታል፣ ልጁ ስለሞተ ማለት ነው። ልክ አባትየው ሲመጣ እኔ ስሄድ ደህና ነበር፣ ምን አከፋው? ምን ሆነ ልጄ? አይ በቃ ጓደኞቹ እንደዚህ የሰፈር ልጆች ቤንዚን ሲጠጡ አይቶ እሱም ልሞክረው ብሎ ጠጣ ይሉታል። ልጄ ምን ነካህ? ምን አከፋህ? ፊያት ነህ ወይ? ቮልቮ ነህ ወይ? ቤንዚን ጠጥተህ የሞትከው ልጄ አለ ይባላል።